ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የልብ ትርታ አሳዛኝ የፍቅር ታሪክ እንደዚህ ይዘንላችሁ ቀርበናል። ክፍል 6 እንዲቀጥላል መልካም ቆይታ ብለናል። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ግብዣችን ወደ እናንተ አቀረብን። ክፍል 6 እንዲቀጥላል መልካም ቆይታ ብያለሁ። ዋው! የትናንትናው ምሽት ዛሬ ቀኑን ላይ ልዩ አድርጎታል። መቅደስ ሌላ ሰው ሆናለች። ገና ከእንቅልፏ ስትነቃ ፊቷ በሐሴት ያበራ ነበረ። ሁሉም ጓደኞቿ ጨራርሰው ወደ ክላስ ሲሄዱ እሷ ረጋ ብላ ለሳምንታት የረሳችው መዋቢያ አንስታ ትቀባባ ጀመር። ሲላት እየዘለለች ሲላት ብቻዋን እየሳቀች ደስታዋ ልክ አጥቶ ነበረ። ልክ ከዶርም ስትወጣ ጌዲዮንን አገኘችውና ድጋሚ እንደ አዲስ ተፈራሩ። እሱም ኮስተር አለ። እሷም እንደበፊቱ በመርበትበት ሰላም አደርክ ብላ ጠይቀችው። እሱም ፈጣሪ ይመስገን ብሏት ወሬ ሳይጨምሩ መንገዱ ቀጠለ። እሷም ይህንን ቃል ስለነበር የናፈቃት ደስታዋ ጨምሮ እየዘለለች ወደ ክፍል ሄደች። አስተማሪው መምህር ያሬድ ነበረ። ትንሽ ደቂቃዎች ሆኖታል ትምህርት ከጀመረ። መቅደስ ምንም ሳትል ቀጥታ ገባች። ያሬድ እልህ ስለነበረበት እስካሁን የነበርሽ ብሎ ተቆጣት። እሷም የምትለው ሲጠፋባት ከጌዲዮን ጋር ነበርኩ ልትል አስባ ገና ጌዲዮን የሚለውን ቃል ካፏ ሳያወጣ ያሬድ በንዴት ጌዲዮን ታዲያ ምን ይጠበስ? የሚያዋጣሽ ትምህርትሽ እኮ ነው ያ በሽተኛ ብሎ ጮህባት። ባንዴ ደስታዋን ከፊቷ አጠፋም። መቅደስ ይቅርታ ቲቸር፣ መናገር ካለብን ተናገር፣ በተረፈ ጌዲዮንን እንድትናገር አልፈቅድልህም ብላ መሬቱን እየደበደበች ሄዳ ወንበሯ ላይ ቁጭ አለች። ዮናስ ጌዲዮንን ማስፈራራት ፈልጎ ስለነበር ከጓደኞቹ ጋር መንገድ ላይ ቆሞ ጠበቀው። አጠገባቸው ሲደርስ ና አለው። ጌዲዮን አንገቱ እንደደፋ እኔን ነው አላቸው በተኮሳተረ ድምፅ። አዎ አንተን ነው። ና ጌዲዮን ያለምንም ፍራቻ አጠገባቸው ሄዶ ምን ፈልጋችሁ ነው አላቸው። ዮናስም ከት ብሎ ስቆ ወገኛ ከእንዳንተ አይነቱ በሽተኛ ደግሞ ምን ይፈለጋል ሲለው ጌዲዮን ቆጣ ብሎ ታዲያ ለምን አቆማችሁኝ አለ። ዮናስም ላስጠነቅቅ ነው። ስማ ከመቅደስ ስር እላለሁ ብትል እደፋለሁ፣ ታውቃለህ እደፋለሁ። ጌዲዮን በፌዝ መልክ እያየው ወይ ታዲያ ብትንቀኝ ከኔ ትልቅ ነገር ፈልገ ነው። እኔም አንድ ነገር ልንገር፣ ጀግና ፊት ለፊት ተዋግቶ ድል ያደርጋል እንጂ እንዳንተ ኋላ ኋላ ብሎ አይደለም። እሺ መቅደስ የግል ማድረግ ከፈለግ በፍቅር ነው የሚያስፈልጋት። የምትፈልጋቸውን ነገሮች በማጥፋት አይደለም። በዚህ መልኩ የግል ብታረጋት እንኳን መሰረት የሌለው ቤት አይቆምም እና እውነት ያወቀች ጊዜ የውሸት ማንነትን ገላ ይዞ እንደሚገባ ትጠራጠር አለው። ዮናስም ደግሞ ፈልቶ ስማ አንተ ደነዝ፣ እንድትመክረኝ ሳይሆን እንድትጠነቀቅ ነው ያስቆምኩ። አሻፈረኝ ካልክ ደግሞ በነፍስ ፍረድ ሲለው ጌዲዮን ከበፊቱ በላይ በመኮሳተር አንተ የፍቅር ትርጉም አልገባ። መኖር ካለብህ ለፍቅር ነው። ፍቅር ማለት ደግሞ ስለሌለው መኖር ነው። አየህ በዚህ ምድር ላይ ሁለት ነገሮች ነው የምኖርላቸው፣ አንዱ ለእናቴ፣ አንዱ ደግሞ በሁለተኛዋ እናቴ ለፍቅር። በእነዚያ ነገሮች ነው ለማጣጣም ለመጣብኝ ከነፍሴ በላይ ነው ካለ አሳልፌ ለመስጠት ዝግጁ ነኝ። ዙሪያን ጥምጥም ከምትሄድ ፊት ለፊት ሞክረኝ። ደግሞ አትርሳው መቅደስ፣ የማታውቃቸው እንዳንተ ድብቅ ሚስጥሮች እንዳሏት። እናም ወንድሜ ከኔ በላይ አንተ ፍራ እንጂ ብሎት እየተወረገረገ መንገዱ ቀጠለ። ዮናስ በጓደኞቹ ፊት አፈረ። እነሱም እሱን ለማባበል ይህን በሽተኛ ፋራ ቆይ እንሰራለታለን ይህ ገገማ እያሉ የስድብ ናዳ አወረዱበት። አሁን ጌዲዮን አንድ ነገር ገባው። መቅደስና ዮናስ የፍቅር ግንኙነት እንደሌላቸው፣ የባለፈው ውሳኔ ትክክል እንዳልነበር ተረዳ። ግን አሁን መቅደስ እሱ እንደምታፈቅረው ማወቅ ቢፈልግም ግልጽ አልሆነለትም። መቅደስ ጓደኞቿ ከግቢ ክፍል እየወጡ ሳለ ጌዲዮን ደግሞ ገና ሊበላ እየገባ ፊት ለፊት ተገናኙ። መቼስ
ጅብ በቀደደው ውሻ ይጮሃል ነው። ውሻ በቀደደው ጅብ ይሾልካል ይባል የለም። ብቻ እውነት ነው። ብቻ ሆኖ ተገኘ። ብርሃን ሃይ ጌዲዮን ሰላም አለችው። ከዚያም መቅደስ በከፈተችው መንገድ ሁሉም ሰላምታ አሉት። የሚሄድበትን እያዩ የሚያወሩት ሲያጣ የት እየሄድክ ነው ብለው ጠየቁት። እሱም ምሳ ልበላ ነው አላቸው። እሺ መልካም ምሳ ብለው ከመለያየታቸው በፊት ጌዲዮን አዙሮ ጣለው። መቅደስ እየሮጠች ወደሱ መጣች። በጣም እየተወራጨ ነበረ። እንደምንም ብላ አረጋገችው። ከግማሽ ሰዓት በኋላ እግሮቿ ላይ አስተኝታ በአፍና በአፍንጫው የደፈቀውን አረፋ በገዛ ልብሷ እየጠረገች ነቃ። ገና ከመንቃቱ አናግሯት የማያውቀው ከእግሯ ሳይነሳ መቅዲ ያላት። እሷም ራሷን እየደባበሰች ወይ ጌዲዮን አለችው። የእውነት ፈተናሽን ተፈትነሽ ታውቂያለሽ? ከዚህ በፊት ወድቄ ስነሳ ዓለም የጨለማ ሕይወት ጠቁሮብኝ ተስፋ ተሟጦ ነበር። አሁን ግን እንዲህ ሲላት ታይቶ የማይታወቅ ምንም እንኳን ባያስቅም ፈገግ ብላ ፈገግታ ፊቷ ላይ ነበብ ነበር። አሁን ግን ምን አለችው? መልሱ ለመስማት ጓጓች። በአንቺ የተነሳ ጭራሽ መውደቄን ወደድኩት። ምን ብዬ እንደማመሰግንሽ አላውቅም። ለውለታሽ የሚመጥን ቃል የለኝም። እውነቴን ነው። እግዚአብሔር አንቺ ሲፈጥር ብዙ ጥበብ አፍሶብሻል አላት። መቅደስም ይህንን የተስፋ ቃል በመስማቷ ቀኑ ሙሉ በደስታ ጮቤ ስትረግጥ ዋለች። መቅደስ ምንም እንኳን ከጌዲዮን ፍቅር ባትጀምርም አሁን ከዓይኑ ስር በመሆኗ ደስታዋ ተመልሶ ከጌዲዮን ጋር እንደዚህ አሁን ወሩ የፈተና ነበረ። ጎበዝ ተማሪዎች በጥናት ተጠምደዋል። እና ወይንሸት ያሉት ደግሞ እንዴት አስተማሪዎችን ማማለል እንዳለባቸው ብቻ ነው። ሁሉም በየፈተናው የተዘጋጀ ነው። ጌዲዮን እንደለመደው ጫካ በመሄድ ማጥናቱን ተያይዘው። በነገራችን ላይ መቅደስ አሁን ሳያት ትከታተለዋለች። እናም ዛሬ ሳያት ከኋላ ኋላ የሄደች በቅርብ ርቀት ሆና እያየችው ነው። ግን ይህንን የምታደርገው አንድ ቀን በሕልሟ ጫካ ውስጥ ወድቆ አውሬው ሲበሉት ሲሉ በላብ ተጠምቃ ከእንቅልፏ ከዚያ ወዲህ እውን እንዳይሆን እየፈራች ከግቢ ሲወጣ አብራው ትወጣለች። እናም ብዙ ቆየ። በተስፋ ስትጠብቀው ቆይታ ከሆነ ሰዓት ላይ በጫካ የጦጣ ትርኢት ተመለከተች። ከዚያም ቀልቧ ስቦት ከዛፍ ዛፍ ሲዘሉ ሲቦርቁ ስታይ ለጊዜው ጌዲዮንን ለጥናቶቹ ከዚያ ስልኳን አውጥታ መቅረጽ ጀመረች። ጌዲዮን በዛ ሰዓት ጥናቱን ጨርሶ መጽሐፎቹን ሰብስቦ ተነስቶ እንደዞርም መቅደስን አያት። ብታየው በተደበቀች ነበረ፣ ግን አላየችውም። በጦጣዎች ሁኔታ እየሰረቀች ካሜራውን ደቅና እየቀረጸች ነበረ። ጌዲዮን የልቡን ጀግና በተመስጦ እያደነቀ ለደቂቃዎች ሳያት ቆይቶ ፊት ለፊት ሄዶ ከዚያም ረጋ ባለ ድምፅ መቅደስ አላት። መቅደስም በድንጋጤ ጮኻ አውቃ ፌንት እንደነቀለ ሰው እጁ ላይ ወደቀች። እሱም እውነቱ መስሎት ሊያነቃት ብዙ ጣረ። ከዚያም የያዘውን ሃይላንድ ውሃ እላዩ ላይ ደፋ። ሆን ብላ እያለቀለቀች ነቃች እና ምን ሆነች ነው አላት። እሷም እንዴት እንዳስደነገጥከኝ እኮ አለችው። በእርግጥ ከሚባለው በላይ ደንግጣለች። ከዚያም እንደማያውቆና ቆይ እዚህ ምን ታረጋለህ አለችው። ጌዲዮንም እኔ በብዛት እዚህ ነው የማጠናው፣ ይልቅ አንቺ እዚህ አስፈሪ ጫካ ብቻሽን ምን ታረጊያለሽ አላት። መቅደስም አመጣ ምን መሰለ የሆነ የፎቶ ኤግዚቢሽን አለብኝ እናም ለዚህ ነው ስትለው ተቆጥቶ እንዴ ቢያንስ ከጓደኞች ጋር አትመጭም እንዴ? ቆይ እኔ እንዳገኘሁሽ አውሬ ቢያጋጥምሽስ? በሁኔታው ደስ አላት። በእርግጥ ምንም ቢሆን የሚያፈቅሩት ሰው ሲጨነቅላት ያስደስታል። መቅደስ ያን ደስታ ነው የተሰማት። ቀጥላም እሱ ጠየቀችው። እሱም ከልጅነት ጀምሮ የለመደው እንደሆነ ነገራት። መንገድ ጀመሩ። መቅደስ ልክ አዳዲስ ሰዎች እንደ አዲስ መወለጋገድ ጀመረች። ጭራሽ መሄድ እያቃታት መሰለች። ጌዲዮንም በእጆቹ ደግፎ እሷም ይህንን ስለነበር የፈለገችው ፈገግ አለች። ግቢ ሲገቡ
እንደደገፋን ነበር። ነገሩ ብዙ ተማሪ አስገረመ። ዶርምም ስትገባ እነ ሰዓዳ ቆይ አብረን እናጠናለን ተባብለን አልነበር እንዴ? ምን ነው ቆየሽ አሏት። እሷም ከነሱ ምንም ስለማደበቅ ነገረቻቸው። ከዚያም ጥናት ጀመሩ። ወይንሸት ግን ማጥናት አልፈለገችም። ቢሆንም መቅደስ በጊዜ የያዘችው። ከዚያም በጋራ የሚያጠኑት ሲጨርሱ በግል እንዲሰሩ ጥያቄ ሰጠቻቸውና ወይንሸት ብቻዋን ማስጠናት ጀመረች። ግን ምንም ሊገባት አልቻለም። ሐሳቡ ሁሉ አብሯት የለም። መቅደስ ተበሳጨች። ብርሃን በሁኔታው እየሳቀች መቅደስ አትልፊ፣ ወይንሸት እንኳን አንቺ ጌዲዮን ቢያስጠናትም አይገባትም ስትል ወይንሸት በንዴት ራሱን ወረወረችባት። መቅደስ ብርሃን እንደዚያ ስትል አንድ ሐሳብ መጣላት። እንግዲህ ውድ ቻናላችን ቤተሰቦች የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 6 ይመስል ነበረ። በክፍል 7 እስከምንገናኝ ለዛሬ እዚህ ጋር ተሰናበትናችሁ። ባባይ ቻው።